እንግዲህ ዛሬ ጉር ነው ማሳያችሁ። ወዴ ይቅረት ቀረች። ይኸው እንግዲህ ይሄን ሁላ ውሃ ይሄን ሁላ ውሃ ማርዬ በጣም ይገርማል። ጀመረ ጉዲ እንግዲህ ጉዲ አይተሃል? ከዚህ በፊት አይተኸው ታውቃለህ? ኧረ ምን እኔ እንኳን አላውቀውም ነበር። እዚህ አልቡኮ ነው ይሄ። አልቡኮ ማን ነው የሚባለው ስሙ? ማይባር ሐይቅ። የአልቡኮ ወረዳው ና ማሩ ይሄን አሳይልን ላመልካቸው ይህ ብሎ ጠራኝ። መጣው አሁን ይህ ታትቀርጡ በስተፊት በስተኩል የአልቡኮ ሰውዬ ጋራ ዝመተን ኩንሽን የሚሰራው ኮሙኒኬሽን ኩንሽን የሚሰራው ጋራ መተን ዱባ ነው ያለኝ። ዱቤ ሁለት አለው። ሁለት አይነት አለው። ሀያ እንግዲህ ላመልካችሁ አሳይልኝ። ይኸው አመልክት እንግዲህ። በጣም አስፈሪ ነው። ሰፊ እኮ ነው። ይኸው ታይህ ተራራ መሀል ላይ ይህን ውሃ አመልክተው እንግዲህ። በጣም ይገርማል። አመልክተው እንግዲህ። ይኸው አዟዟራችሁኝ። አቦ ግን ይሄ ቀራጭህ ያዟዙረኛል። እንደው ስፋቱ ምን ያህል ይሆን? ይኸው ስፋቱ 54 አለ። 54 ምን 54 እረገኝ ሄክታር። ኦኬ ሄክታር 54 ሄክታር ነው። ሰፊ ነው። ወዴታይ ደግሞ ወደ እንትኑ ጥልቀቱ ወዴታይ 14 ሜትር 14 ሜትር ወዴታይ ያለው 54 ነው። ይሄ ዙሪያውን አለ። ይኸው ወዲያ ድረስ እንግዲህ አመልክት። ይሄ እንግዲህ ተበጋ እስከ በጋ ተክረምት እስከ ክረምት እንዲሁ እንዲያማረበት ይውላል። ለሌላ ነገር ይጠቀሙበታል። አሁን ይኸው በዛይ በአብጫዋ በሽዋልኪያዋ በዛይ በይህኛው ደግሞ ወደ ላይ ያለው መንደር ጥቂት መስኖ እየወሰደ ይጠቀማል አለ። ይህ ውስጥ ያለ አሳ ግን አሉ እንዲሁ እንትን ነው አለ የሚጋፋው እንደ ከካም ፍየል እንዲህ እየታከከ ነው አለ። ብዙ ነው የሚጋፋው። ደግሞ ዩኒቨርሲቲው መጥቶ አሳድሎበታል አለ። ታያምን አለ እንደው አታውጡትም አልኩት። የዛ አካባቢ ሰው አሳ አይበላም እንዴ? አቦ እንጃ እንደው ፈርተውታል አሉ። እንትን ነው እኮ ይሄ ምንድን ነው? አውራክ ከባድ ውሃ ነው ማለት። ከባድ ማለት አረ ይዶላል አሉ ውስጥ ማለት ያው 14 ሜትር አይደለም። ጂና አለው። ወተቱን በቃባ ፈርስሆም ብሎ ሙክቱን ተጋጦ ተደጃፉ ጥሎ